ፓርኪንግ ማድረግ የሚወዱ ጓደኛ ካላችሁ የእውነተኛ ታሪክ ለነሱ ነው። ላክለት ወይም ላኪላት። ወደ ታሪኩ ልሰዳችሁ። ኬሪና አባቷ ላይኪንግ የተለያየ ቦታ እየሄዱ ካምፕ ያደርጋሉ። የኬሪ አባት በብዛት ላይኪንግ እየሄደ አብሮት ያሉትን ሰዎች ጋይድ ስለሚያደርግ ኬሪ ከሱ ጋር ስትሄድ ስለምታረጋቸው ነገሮችና ስለ ደህንነቷ አትጨነቅም። ኬቲና አባቷ እንደተለመደው ካምፕ ለማድረግ ወደ ሲሪያ ነቫዳ ማውንቴን ሬንጅ ይሄዳሉ። ቦታው ላይ ሲደርሱ የፓርኪንግ ቦታው በመኪናዎች ተጨናንቋል። ከመኪናው ወርደው ሃይኪንግ ያዘጋጁትን ሰዎች የት ፓርክ እናርክ ብለው ሲጠይቋቸው እንደምታዩት ሁሉም ቦታ ተይዟል። እዛ ጫካው ጋር ማቆሚያ አለ። እዛው ጋርም ቴንት ዘርግታችሁ ካምፕ ማድረግ ትችላላችሁ አሏቸው። እነሱም አንድ የመታናል ብለው አባትየው እየነዳ ቶሎ ቦታ ለመያዝ ብንደውል አሪፍ ነበር፣ አሁን ከመታጠቢያው ቦታ ራቅን እያለ እያማረረ እየነዳ ቦታው ላይ ደረሱ። እቃዎቻቸውን ማውጣት ጀመሩ። ቴንቱን አወጡና የየራሳቸውን ዘረጉ። ቴንታቸው ትንሽ ናት። እግር ዘርግቶ ለመተኛት ራሱ አትበቃ። የቴንቱን ዚፕ ለመዝጋት ከፈለጉ እግራቸውን ወደ ሆዳቸው መለጠፍ አለባቸው። ብርድ ሲሆን ዚፑን ዘግተውት ይተኛሉ። ሙቀት ሲሆን ደግሞ እግራቸውን ከቴንቱ አውጥተው ይተኛሉ። ኬሪና አባቷ ሁሉም ነገር ቦታ ካስያዙ በኋላ ሰዎች ወዳሉበት ሄዱ። የሃይኪንግ ፕሮግራም ተጀመረ። ተራራ ላይ እየወጡ ዞር እያሉ ተፈጥሮን ካደነቁ በኋላ ተሰናብቷቸው ቴንታቸው ወደሚገኝበት ቦታ ሄደው ደክሟቸው ስለነበር ተኙ። በነጋታውም እንደተናንተናው ዞር ብለው ተፈጥሮን ካዩ በኋላ እንደተለመዱ ቴንታቸው ውስጥ ገብተው ተኙ። ነገር ግን ምሽታቸው እንደተላንተናው ሰላማዊ አልነበረ። ኬሪ ከሌሊቱ 9 ሰዓት ላይ ድምጽ ሰምታ ተነቃለች። የሆነ ነገር እነሱ ካምፕ ወዳረጉበት በኩል እየመጣ ነው። የሰው የሚመስል ኮቴ ተሰምቷታል። አባቴ መታጠቢያ ቤት ሄዶ ይሆናል ብላ አሰበችና ስታስታውስ መታጠቢያ ቤቱ የአባቷ ቴንት ወዳለበት በግራ በኩል ነው። አሁንም ሌላ ነገር ነው ብላ ማሰብ አልፈለገችም። ማታ ስለሆነ አባቴ መንገዱ ጠፍቶበት ሊሆን ይችላል እያለች እያሰበች ወደ ቴንቱ እስኪገባ መጠባበቅ ጀመረች። ነገር ግን ኮቴው እየፈጠነ እየሮጠ ወደ እሷ ቴንት መጣና ቆመ። የማለክለክ ትንፋሽ ነው የሚሰማት። ኬሪ ቀና ብላ ስታይ አፉን ቴንቷ ላይ ልጥፍ አድርጎት ይተነፍሳል። አባቷ እንዳልሆነ ገባት። መፍራት ጀመረች። ምንነቱ ስላላወቀች የተኛች መስላ ማዳመጥ ጀመረች። መተንፈሱን ቀጠለ። ሙቀት ስለነበር እግሯን አውጥታ ነበር የተኛችው። ቀስ ብላ እግሯን እያስገባችው እንዳለ እግሯ ወዳለበት እየሮጠ መጥቶ ቆመ። ኬሪ ደንግጣ እግሯን ቀጥ አድርጋ አቆመው የተኛች መሰለች። ቴንቱ ክፍት ስለሆነ ዝቅ ብሎ እንዳይገባ መጸለይ ጀመረች። በፍርሃት እየተንቀጠቀጠች መልሶ መጀመሪያ የነበረበት ቦታ ሄዶ ቴንቱ ላይ ልጥፍ ብሎ ይተነፍሳል። ውስጧ ጥሩ ነገር እንዳልሆነ ነው እየተሰማት ያለው። ከቴንቱ ብድግ አለና መዞር ጀመረ። እግሯ ወዳለበት ቦታ ሄዶ እግሯን ጭምቅ አድርጎ ያዛት። ድምጽ ላለማውጣት አፏን እፍና አድርጋ ያዘችው። ከሱ ጋር ሌላ አብሮት ያለ ሰው ይመስላል። እግሯን ለቀቀውና ውጭ የተቀመጠውን ዕቃ ምስቅልቅል ሲያረጉት ይሰማል። በድንገት ሁሉም ነገር ዝም አለ። እርምጃቸው እየራቀ መምጣት ጀመረ። ኬሪ መረጋጋት ጀመረች። ነገር ግን አሁንም ቢሆን ውጭ ቆመው ሊሆን ይችላል፣ ምንም ድምጽ ባይሰማም ወጥመድ ሊሆን ይችላል ብላ ከቴንቱ መውጣት አልፈለገችም። አዲስ ድምጽ ለመስማት እየሞከረች እንቅልፍ ይዟት ሄደ። ጠዋት ስነቃ የአባቷ ቴንት ዚፕ ሲከፈት ሰማች። ከቴንቱ እሷም ዘላ ወጣች። አባትየው ልክ እንዳያት ትናንት ማታ ከቴንቱ ወጥተሽ ነበር? አንቺው እንስሳ ድምጽ ሰምቼ ነበር አላት። እሷም አይደለም ብላ የተፈጠረውንና የሰማችውን ነገር ነገረችው። አባትየው እቃዎቻቸውን ወደ አስቀመጡበት ቦታ ሲያይ እቃዎቹ በፒራሚድ ቅርጽ ተደራርበው ተቀምጧል። ወደ መሬቱ ሲያዩ ትልቅ የሰው ቅርጽ ያለው እግር የኬቲን ቴንት ዙሪያውን ዞሮት ወደ ጫካው በኩል ሲያልቅ አዩት። ወዲያውኑ ኬሪና አባቷ እቃዎቻቸውን ሰብስበው መኪና ውስጥ ገብተው ሄዱ። አባትየው ልጇ አደጋ ውስጥ ሆና ምንም ስላላደረገ አፍሯል። ልጅየው የተፈጠረውን ነገር ስታስብ የመረበሽ ስሜት ስለሚሰማት ሊያወሩት ተስማሙ።